ዛሬም እናየው ሐረ ሸይጣን ሐይቅ ከዞኑ ከተማ ሰሜን አቅጣጫ ከወራቤ በ30 ኪሎ ሜትር ርቀት ላይ ይገኛል። ከአዲስ አበባ አርባ ምንጭ በተዘረጋው መንገድ በስተ ምስራቅ 12 ኪሎ ሜትር ወይም ከቡታጅራ ከተማ 9 ኪሎ ሜትር ርቀት ላይ ይገኛል። ከስልጤ ዞን ወደ ስልጢ ወረዳ ቅበት ከተማ 3.4 ኪሎ ሜትር ተጉዘን ሐረ ሸይጣን ሐይቅ የሚገኝበት ቀበሌ አጎዴ ሎብሬራ እንደርሳለን። አነጋጋሪው ሐረ ሸይጣን ሐይቅ በሰሜናዊ አቅጣጫ አይናጌ ገሬራና ካብራ በቃ መንደሮች፣ በደቡብ ሰነና ገሬራና ጎዜ ሳቦላ የተባሉ መንደሮች፣ በምስራቅ ሰነና ገራሬ ቀበሌና ቡልጋ መንደር እንዲሁም በምዕራብ አቅጣጫ ደግሞ የአጎዴ ቀበሌ መንደራት አዋስነውት እርሱ ከመሃል ተዘርግቶ ተቀምጧል። የዚህ ሐይቅ ቅርጽ ልክ ምግብ እንደቀረበበት ገበቴ ይመስል ከመሬት ንጣፍ በታች ክብ በሆነ ጎድጓዳ ተፈጥሯዊ መስህብ የተከበበና ቦታው ካለው የአዋፍ ድምፅ ጋር ሲታጀብ ለአፍታ ልብን ስርቅ የማድረግ ስሜት አለው። ታዲያ በአካባቢው ውበት የሚያፈልቀው ድምፅ ልቡ ጥፍት ብሎ የተሰረቀበት ማንኛውም ጎብኚ የኋላ ኋላ የቦታውን ስያሜ ትርጓሜና በአካባቢው የሚደመጡ አፈታሪኮችን ሲሰማ ልቡ ቀጥ ማለቱ አይቀርም። እንዴት ማለት ጥሩ! ከሐይቁ አፋፍ የሐይቁ ውሃ እስካለበት ጫፍ ድረስ የ260 ሜትር ርቀት ሲኖረው የሐይቁ ዙሪያ በበርካታ መስህቦች የተሞላ ነው። አነስተኛ ተራሮች፣ ተፈጥሯዊ ዋሻዎችና ፍል ውሃዎችን ጨምሮ በርካታ ተፈጥሯዊ መስህቦች በዙሪያው ይገኛሉ። ታዲያ ሐይቁ ሚስጥራዊ ነው፣ አነጋጋሪ ነው እንዲባል ያደረገው አንዱ ምክንያት ይሄውላችሁ። ማንኛውም ኃይል አለኝ ብሎ የሚል ሰው ድንጋይ ወደ ሐይቁ ሲወረውር ውሎ እጁ ሲዝል ያቆማል እንጂ ከአፋፉ ዳር ሆኖ ድንጋይ ወርውሮ በሐይቁ ውስጥ የጨመረ አንድም ሰው በምስክርነት አይገኝም። ካላየን አናምንም የሚሉ ፈረንጆችም ይህንን ነገር ሲሰሙ ይህማ ደርሰን ካላረጋገጥነው ካፈ ታሪክ አይዘልም ሲሉ አጣጣሉት። ይህንን ፈጽሞ ከእውነት የራቀ ነው ብለው የተከራከሩለትን ጉዳይ ከተወረወረ እንዴት በሐይቁ ላይ የማያርፍ ድንጋይ ይኖራል ሲሉ ተገርመው ነበር። ራሳቸውን ለመፈተን በርካታ ኪሎ ሜትሮችን አቆራርጠው በሐይቁ ዙሪያ በመገኘት ድንጋይ ሲወረውሩ ቢውሉም እጃቸው በድካም ከመድከምና ከመዛል ውጪ ተወራርደው የመጡበትን ፈተና ወድቀው ምን አይነት ተአምር ነው በማለት ወደ መጡበት በጥያቄ ተሞልተው ተመልሰዋል። ድንጋይ ይወረወራል፣ ድንጋዩ ግን ወደ ሐይቁ ውስጥ አይገባም። እምጥ ይግባ ስምጥ ሳይታወቅ ይቀራል ዝም ጭጭ። የዚህ ቦታ አነጋጋሪነት በዚህ ብቻ አያበቃም።